ውዶቼ እንግዲህ በአዳዲስ ነገር እንደሚመጣ ነገሪያችሁ ነበረ ማለት ነው። አዲስ ነገር ይዤ መጥቻለሁ ዛሬ ማለት ነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉኝ ማለት ነው። ማንኛውም አፕሊኬሽን እጅግ ከምንም በላይ ጠቃሚ የሆነ አፕሊኬሽን ነው ማለት ነው። ሁሉንም አፕሊኬሽን በራሳችን መፈሳለፍ አለብን ወይም ደግሞ ከሌሎች አይተን መጠቀም አለብን ማለት ነው። ምክንያቱም እጅግ ጠቃሚ የሆኑ አፕሊኬሽኖች ስላሉ ማለት ነው። እነሱን ነገሮች መጠቀም አለብን ማለት ነው። ስለዚህ ይዤላችሁ የመጣሁትን ለማቅረብ ተዘጋጅቻለሁኝ። እናንተም ተከታተሉ ይበጥሞና ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቤተሰቦች ዛሬ ይዤላችሁ የመጣሁት እንዴት ነው ሰዓታችን የሚቀንሰው፣ ትክክለኛውን ሰዓትስ እንዴት ነው ማወቅ የምንችለው የሚለውን በጉግል ክሮም ገብተን እንዴት ማወቅ እንዳለብን ነው እሱን ይዤላችሁ የመጣሁት። ተከታተሉኝ ማለት ነው። መጀመሪያ ላይ ምን ታረጋላችሁ መሰላችሁ? ጉግል ክሮም ላይ እንደገባችሁ አሁን እኔ ላጠፋት ነች ዴስክቶፕ የምትለውን ምክንያቱም ለእናንተ ለማሳየት ማለት ነው። ልክ ይችን ጉግል ክሮም እንደገባን ይችን ሶስቷን ነጠብጣብ እንነካለን። እሷን ነክተን ይሄው ዴስክቶፕ ሳይት የምትለውን እሷን እናበራለን። ይሄ ለምንድን ነው የሚጠቅመው ካላችሁ ልክ እንደ ላፕቶፕ ሆኖ ያገለግለናል ማለት ነው። እናየዋለን እንደ ላፕቶፕ ሆኖ ማለት ነው። ቀጥታ ከዛ ምን እንጽፋለን? ዩቲዩብ ስቱዲዮ ቻናል የሚል ነው የምንጽፈው። ዩቲዩብ ስቱዲዮ .com የሚለውን ከነከም ወደ ስቱዲዮ ነው ይዞን የሚሄደው ማለት ነው። ነገር ግን እኛ አሁን ይዘን የምንሄደው ወደ ቻናሉ ነው ማለት ነው። ስለዚህ እኔ አሁን እንደዚህ ሰርች ሳረገው በእንግሊዘኛ አይደል የመጣልኝ፣ አካውንትስ የሚል ነው በእናንተ በእንግሊዘኛ ይመጣ። የኔ ደግሞ ታስችል የሚል ነው ይመጣልኝ። ተስችል የሚለውን ነካለው። እዚህ ጋር ትንሽ ትጠብቃላችሁ። ሸበካ እያቆራረጠ ነበርና ማለት ነው። ትንሽ ዘግየት ያደርገዋል። ከዛ እንግዲህ ትመለከታላችሁ ማለት ነው። የሸበካ ችግር ነው እዚህ ላይ ምንም ማድረግ አይቻልም። እንግዲህ የሸበካ ነገር እንዴ በምኑ ስለሆነ ያው እንደምታዩት ነው ማለት ነው። ሰርች እያደረገ ነው ሸበካው ማለት ነው። ከዛ እንደምታዩት ቀጥታ ይዞኝ ገባ። አሁን ተመልከቱት። እዚህ ጋር ያለው 73 ሰዓት ነው። 73.9 ነው የሚለው እንግዲህ ተመልከቱት ማለት ነው። ወደ ውስጥ ይዞ ሲገባ ምን ላይ እንደሆነ ትክክለኛውን ሰዓት ማወቅ ያለብን ወይም ሰዓታችን እንዴት ነው የሚቀንሰው የሚለውን ነገር ማየት አለብን ማለት ነው። ከዛ እዚህ ጋር ምን እንገባለን መሰላችሁ? እንግዲህ እያሳየኋችሁ ልሂድ። ሞኔታይዝ የምናደርግበት እቺ የዶላር ምልክቷን እንጫናለን። የዶላር ምልክቷን ስንጫን ኤርነር የምትለው ማለት ነው። እንግዲህ እዚህ ጋር ምን አለ? ኢኒጄብል የሚል አለ። ከዛ ደግሞ ሰዓት አለ፣ ሰብስክራይብ አለ። እንደምታዩት ሰብስክራይቡ 269 ነው። ሰዓቱ 79 ሰዓት ነው የሚለው እዚህ ላይ ደግሞ እንግዲህ እንደምታዩት ነው ማለት ነው። የትኛው ነው ትክክል ብለን እናስባለን። ከዛስ እንዴት ነው የትኛው ነው ትክክሉ? ሰዓቱ እዚህ ጋር እንደምታዩት 79 ሰዓት ይላል። በዛ በውስጥ ደግሞ 73 ሰዓት ይላል። እንግዲህ የትኛው ነው ትክክለኛ የሚለው ወይም ደግሞ ሰዓታችን ለምንድን ነው የማይጨምረው ወይስ ሰዓታችን ለምንድን ነው የሚቀንስብን የሚለውን ማወቅ አለብን ማለት ነው። ምክንያቱም እዚህ ሴቲንግ ላይ የምናስተካክለው ነገር ስላለ ማለት ነው። እሱን የምናስተካክልበት ቦታ ላይ ደግሞ ምን ኮንተንት የምትለው ጋር እንገባና ኮንተንት የምትለውን ስንነካት ምን ይመጣልናል? እንግዲህ ተመልከቱ። እዚህ ጋር ኮንተንት የሚል ይመጣልችኋል። ከኮንተንት ቀጥሎ አሁን ምን እንነካለን ማለት ነው። ምን ለማግኘት ነው አሁን እዚህ ጋር የምንሄደው? ኮንተንት ሁለተኛው ማለት ነው። ሁለተኛዋ ነው የምንነካው። እንግዲህ እዚህ ጋር እንደምትመለከቱት እዚህ ጋር ምን ይመጣልናል? ኦኬ ተመልከቱት። ዩር ቻናል ጌትስ አለ። ዩር ቻናል ጌትስ የሚል አለ። እዚህ ጋር እንግዲህ ተመልከቱት። ሰዓቱ 15 ሰዓት ነው ይላል። እዚህ ጋር የምናስተካክለው ነገር ይሄው ያለው ነገር ምንድን እንደሆነ ታውቃላችሁ? ይሄ 15 ላስት 7 ዴይስ ላስት 28 ዴይስ ላስት 19 ዴይስ ላስት
365 የሚል አለ። ያንን በደንብ ማየት አለብን ማለት ነው። እነዚህን አራቱን ነገሮች ቼክ ማድረግ አለብን። ላይፍ ታይም ከሆነ ጭሩሱንም ሰዓቱ እየቀነሰ ነው የሚሄደው ማለት ነው። ላይፍ ታይም ላይ ከሆነ እየቀነሰ ነው የሚሄደው ማለት ነው። ሰዓታችን እንዳለ እየቀነሰ ነው የሚሄደው ማለት ነው። ስለዚህ እዚህ ላይ ያለውን ነገር ጥንቃቄ ማድረግ አለብን። ማን ላይ ማድረግ አለብን? ላስት 365 የሚለው ማለት 365 ላይ ማድረግ አለብን ማለት ነው። 365 ላይ ካደረግን እንግዲህ ተመልከቱት እዚህ ጋር ቪው ለራሱ 16000 ነው። ሰዓቱ 87 ሰዓት ነው። እዚህ ጋር እንግዲህ ሰብስክራይብ ግን ትክክለኛው ሰብስክራይብ 263 ነው እያለ ነው። እንግዲህ ይሄ ነው ትክክለኛው ብላችሁ መያዝ ያለባችሁ ማለት ነው። እዚህ ውስጥ ነው ማየት ያለባችሁ ሰዓታችሁን እንጂ በውስጥ ነው ማየት ያለብን ማለት ነው። እኔ ለራሱ አላቅም ነበረ። ስለዚህ ስፈላሰፍ ነው ይህንንም ያወቅኩት ማለት ነው። ስለዚህ ትክክለኛውን ነገር እዚህ ላይ ማየት አለብን ማለት ነው። እጅግ ጠቃሚ ነው ይሄ ነገር ማለት ነው። እንግዲህ ሁላችሁም በቅንነት ማለት ነው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተመልከቱ። በደንብ ይጠቅማችኋል፣ እርግጠኛ ነኝ ይጠቅማችኋል። ምክንያቱም ሰዓታችሁ ለራሱ ሳይሞላ አሁን ለምሳሌ 3600 እንደዚህ ሆኖ እንኳን እዚህ ውስጥ ብትገቡ እርግጠኛ ሞልቷል ማለት ነው። ሰዓታችሁ እርግጠኛ ነኝ ሰዓታችሁ ሞልቷል ማለት ነው። ስለዚህ እንደዚህ አድርጋችሁ ያለው ዲፈረንት ልዩነት በጣም ረጅም ነው። ስለዚህ እዚህ ውስጥ ገብታችሁ ሰዓታችሁን እዩ ማለት ነው። እጅግ ጠቃሚ ነው። ከምንም በላይ እጅግ ጠቃሚ ነው ይሄ እንትን ማለት ነው። እንደዚህ አስተካክላችሁ ከገባችሁ ጥያቄ አስቀምጡልኝ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።